ወደወረደ ለትግራይ ባለስልጣናት ዛሬ አመሻሽ ላይ ማስጠንቀቂያ ልኳል። ላንብብላችሁ ትግራይ ጥሩ ነው፣ ጥሩ ደረጃ ላይ እንኳን እኛም ብዙ ሰው አልገመተውም፣ ግን እንደዚህ ሆነ እንደዚህ ባህር ያሳያል የሚል ግምት አልነበረውም። ግን ሌሎች እንደገመቱት ሆነ። ትራጀዲ ይፈጠራል፣ እንደዚህ ይፈጠራል እንዳለው ገና አዲስ አበባ ዘይጸመደውን ወደ የሚባል በታለ ገና አዲስ አበባ ሳይረግጥ እንደዚህ ያለ። ለማንኛውም ለዞን ባለስልጣናት የላከው ነው። ለዞን እሱ የሾማቸው ማለት የዞን ባለስልጣናት፣ የዞን ማለት የጊዜያዊ አስተዳደሩ ሰዎች ህወሓት ናቸው። ሁሉም ግን እንትናቸው ለጊዜያዊ አስተዳደሩ መንግስት የመንግስት መዋቅር ስለሆነ ማለት ነው። ሰላም ማለት ነው። እንደምታውቁት አሁን ዛሬ ብዙ የትግራይ ወረዳ ምክር ቤቶች ውሳኔ እየወሰኑ ነው። ፕሪቶሪያ ሰላም ስምምነት ፈርሷል። ከዚህ በኋላ የነበረው መንግስት ሪኢንስቴት ይደረግ፣ ፕሪቶሪያ ሄደው ነፃ ቀን ያፈረሱት መንግስት ወደ ቦታው ይመለስ የሚል የወረዳ ምክር ቤቶች በሙሉ ውሳኔ ወስኗል። አሁን በተለይ በጣም ብዙ ሁሉም ጋር ነገ ምናምን ሊቀጥ ይችላል፣ ግን በተለይ በጣም ብዙ ወደ ማዕከላዊ ዞን አካባቢ ብዙ ወረዳዎች አያድና ይቻለው፣ ራማና ይቻለው፣ ወደ እንቲጮ አድዋ ምናምን ብዙ 20 ምናምን ወረዳ ማህበራዊ ሚዲያዎቻቸው ላይ አይቻለሁ ልጥፏል እና ይቀጥላል እንግዲህ ወደ ብዙ ወረዳዎች ስለሆኑ ማለት ነው። ይሄን አዲስ አበባ ሆኖ ተከታትሎታልና ምን ይላል? ቤት ምክሪ ወረዳታት ማዕከላዊ ዞባ ውሳነታት ይحلፋሉ ይላል። የትግራይ ወረዳ የማዕከላዊ ዞን ወረዳዎች ምክር ቤቶች የወረዳ ምክር ቤቶች ውሳኔዎች ያስተላልፉ ይገኛሉ። ይሄ የተቀበላችሁ ይሄ ትዕዛዝ ይሄ እንዲፈጸም ይሄ እንድታሰባብሩ ትዕዛዝ እዚ መደብ ዝተቀበልኩም ይሁን ዘውረድኩም ሐላፍነት ተወስዱ ባዕልኩም ይሁን አለ። ይሄን ትዕዛዝ የተቀበላችሁ ይሁን ትዕዛዙን ወደ ወረዳ ከዞን ወደ ወረዳ ትዕዛዝ ያስተላልፋችሁ ሐላፍነት የምትወስዱት እናንተ ራሳችሁ ናችሁ። ሌሎቻችሁም ጥንቃቄ አድርጉ። ሌሎቻችሁ ገና ስብሰባ ያላካሄዱ ዞኖች ወረዳዎችም ጥንቃቄ አድርጉ። ሁለተኛ ይሄ አንደኛ ማስጠንቀቂያ ነው። ሁለተኛ ቀደም ፈጸምት ዞባ መሪዝኩም ከዚህ በፊት የዞን ፈጻሚ አካላት መርጣችሁ ራሳችሁ ስትሾሙ ለመሾም ውክልና ሰጥቻችሁ ነበር። የወረዳ ሹመት ዞን ራሱ ዞን እንዲሾም ከንቲባ ጽፈት ቤት አካባቢ ይሄ ከንቲባ ምናምን እኔ ከዞን በታች ያለው መዋቅር ራሳችሁ ተከር እንድታረጉት ውክልና ሰጥቻችሁ ነበር ይላል። ቀደም ፈጸምት ዞባ መሪዝኩም ባዕልኩም ክትሸሙ ውክልና ሂበኩም ዝነበሩ በዚህ መልእክቲ አልዕለዩ አለሁ። ከዚህ በፊት ሰጥቻችሁ የነበረው ስልጣን ከናንተ በታች ያለው ከንቲባም የዞን የወረዳ አስተዳዳሪዎችን እና የተለያዩ ፈጻሚ አካላትን ለመሾም ሰጥቻችሁ የነበረው ኃላፊነት በዚህ መልእክት አንስቼዋለሁ ይላል። በዋትስአፕ መልእክት ነው። ሬክ ወደ ወረዳ መንግስትነትን ረስቶ ጀነራልነት ወታደርነቱን ታየው። ተራቀ ወደ ወረዳ እኮ መውቀሻ ቦታ በንወቅሰው እኮ እሾ እኮ ነው ሰውነት እኮ እሾ ነው። ምንም የለውም። ሁሉም በዚህ በኩል ተንኮል ነው፣ በዚህ በኩል ክፋት ነው፣ በዚህ በኩል ለብዙ አይናገር ይያለ እና ክፍተት እንዳይፈጠር ከፈለጋት የአንድ ሰዓት መልእክት በ10 ደቂቃ ይጨርሳል። ካልፈለገ በአንድ ደቂቃ የምትተላለፍ መልእክት አንድ ሰዓት ሊፈጅ ይችላል። ለአንድ ደቂቃ መልእክት በፍጹም የት አካባቢ ነች እቺ መልእክት የተናገረው? ቁም ነገሯ የት አካባቢ አንድ ሰዓት ብትፈልጓት አትገኝም። አሁን እቺ ግን እቺ ጽሁፍ የላት ምን የላት ቅልብጭ ያለች ማስጠንቀቂያ ነታቸውና አንስቼዋል። በቃ በዋትስአፕ አንስቼዋል። የሰጣችሁ እሱ በወረቀት አላቅም። በዋትስአፕ መቼም ስልጣን አይሰጥም ማለት በዋትስአፕ። አሁን ግን በዋትስአፕ አንስቼዋል ይላችኋል። ገና ቸኩሏል። ገና አዲስ አበባ ሆኖ ነው በዋትስአፕ የሚያስጠነቅቃቸው። አቀረባ ዝገበርኩም ጎ ምጥራይ እንተልይውን አነ ክፈርሞሉ አለኒ እና በቅርብ ጊዜ ያደረጋችሁት የሆነ የስልጣን ምጥራይ ማለት የመስተካ ወይ ሽግሽግ ይወር ምናምን ካለም በውክልና በተሰጣችሁ ውክልና ማሰረት ከሰጣችሁ ካለም እኔ መፈረም አለብኝ ይላል። አዲስ አበባ ነው ያለው ሰውየው። እንዳለቀ ስልጣኑም አለቀ እና እቺ ቅልብጭ ያለች ሁለት ማስጠንቀቂያ በውስጡ ብዙ ነገር አለው። ይሄ ምን ያሳያል? አንደኛ
ፕሬዝዳንትነቱ ረስቶ ጀነራልነቱን ታየ። አንደኛ መልእክት እሱ ነው።